አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእሚንን ለሱ ኸይር ነው እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙ ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዛ በላይ ለአላህ ውሳኔዎችና ቀጣዎች እጅ እግር ልንሰጥ ሁሉም ለኸይር ነው ልንል ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ እኛው በሰራነው ነው ብለን ወደ ራሳችን ልንመለስ ይገባል። የአላህን ጌትነት ወድጄ ተቀብያለሁ፣ ለውሳኔውም እጅ እግሬን ሰጥቻለሁ፣ እስልምናንም እንደ ሃይማኖት እንደ ዲን መርጫለሁ፣ ከአላህ ውጭ ወዴትም አንሄድም ብለን ውስጣችን በደስታ ሊሞላ ይገባናል። ይሄኔ ቀጣዩ ኸይርና ያማረ ይሆናል።